የድምፃዊ አንዱዓለም ጎሳን በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አድኛ ዋቆ ምላሽ ሰጥተዋል። የድምፃዊ አንዱዓለም ጎሳን በዋስ የመፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አድኛ ዋቆ ምላሽ ሰጥተዋል። የቀነኒ አባት አቶ አድኛ ዋቆ እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ሲሉም ተናግረዋል። አቃቢ ሕግ በሙዚቀኛ አንዱዓለም ጎሳ ላይ ክስ ባለመመስረቱ በዋስ መፈታቱም ጠበቃው አስታውቀዋል። በጮኛ ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ተናግረዋል። ከጮኛው ሞት በኋላ ለ3 ወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጸዋል። የህግ ባለሙያው እንደገለጹትም ላለፉት 3 ወራት ክሱ በፍርድ ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ሲሉም ነው የተናገሩት። ጠበቃው በአቃቢ ሕግ ፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ሕግ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ነው ሲሉም የተናገሩት። አቃቢ ሕግ የፖሊስ ምርመራ በደረሰ በ15 ቀናት ውስጥ ክስ ካልመሰረተም ከህግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ነው ያስታወቁት። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱንም ነው የተናገሩት።